ሰላም እንዴት ናችሁ? ዛሬ የምናነሳው ሐሳብ አዲስን ስኪል ለመማር ወይም ደግሞ ፎሬክስም ሊሆን ይችላል ሌላም ሙያዎችን ሊሆን ይችላል ለመማር ስንነሳ ሊያልፋቸው የሚችላቸውን 4 ደረጃዎች አንስተን ትንሽ እናወራበታለን። አንደኛው አንኮንሺየስ ኢንኮምፒተንስ። ይሄኛው ደረጃ ማንኛውም ጀማሪ የሆነ ሰው ወይም ደግሞ ነገሩን ከመጀመሩ በፊት ስለዛ ሙያ ውስጡ ገብቶ ከመመልከቱ በፊት ሊኖረው የሚችለው አስተሳሰብ ወይም ደረጃ ነው። ይሄ ደረጃ አንኮንሺየስ ኢንኮምፒተንስ የሚባልበት ደረጃ ምንም አይነት ክህሎት እውቀት ሳይኖረው ግን በደፈናው ጀስት ያ ነገር ቀላል እንደሆነ የሚያስብ ሰው ነው ወይም ደግሞ የሚያስብበት የመጀመሪያው ደረጃ ነው። ሁለተኛው ደረጃ ደግሞ ኮንሺየስ ኢንኮምፒተንስ የምንለው በመጀመሪያው ደረጃ አድርገዋለኝ ብሎ እንዳሰበው ሳይሆን ሲቀር ወይም ደግሞ በዚህ ሁለተኛው ደረጃ ምን ስህተት ሲሰራ እንደነበረ የሚገነዘብበት ደረጃ ነው። ያ ማለት የመጀመሪያው አለማወቁን አያውቅም፣ ያ ደረጃ ነበረ። ምን እንደሚያውቅ አያውቅም፣ ግን ነገሩን እንደሚያውቀው ይገነዘባል፣ ማለትም እንደሚያውቀው ይሰማዋል። ከገባበት በኋላ ኮንሺየስ ኢንኮምፒተንስ ደረጃ ላይ ሲደርስ ምን ስህተት ሲሰራ እንደነበረ የሚገነዘብበት ሰዓት ነው። ያ ማለት እዚህ ደረጃ ላይ ብዙ ገንዘብ አጥቶ ሊሆን ይችላል። በትሬዲንግ ዙሪያ ከተመለከትነው ብዙ ገንዘብ አጥቶ ሊሆን ይችላል፣ ወይም ደግሞ ረጅም ዓመታትን ፈጅቶበት ሊሆን ይችላል። ብዙ ስህተቶችን ሲሰራ ከቆየ በኋላ ነው ምን ሲሰራ እንደነበረ ወይም ደግሞ እንዳሰበው ቀላል እንዳልሆነ ሲገነዘብ ያ ደረጃ ኮንሺየስ ኢንኮምፒተንስ ብለን እንለዋለን። እንደማያውቅ ማወቁን የሚገነዘብበት ሰዓት ነው። እዚህ ጋር ደግሞ ምን ይፈጠራል? ለመማር ራሱን ዝግጁ ያደርጋል ወይም ደግሞ አእምሮውን ክፍት ያደርገዋል ለመማር ማለት ደን ወደ ሶስተኛው ደረጃ ላይ ይሸጋገራል። ይሄ ሶስተኛው ደረጃ ደግሞ ኮንሺየስ ኮምፒተንስ የምንለው ፎከስ ካደረገ በአግባቡ ያንን ነገር መከወን ይችላል። ነገር ግን ሳያስብ ማድረግን አይችልም። ኦኬ አሁን ይህንን አድርጌ ያለሁኝ፣ እሺ ቀጣይ ደግሞ ይህንን ላል እያለ በማለት በማሰብ ነው ነገሮችን የሚተገብረው። አራተኛው ደረጃ ላይ ደግሞ ያሉት ልምድ በማካበት የሚደረስበት ደረጃ ነው። ይሄ መጨረሻው ደረጃ ሳያስቡት ማድረግ ይችላሉ። ሰብኮንሺየሳቸው ተቀብሎታል፣ ከነሱ ጋር ተዋህዷል፣ ሙያው ከነሱ ጋር በደንብ አድርጎ ተዋህዷል። እነዚህ 4 ደረጃዎች ማንኛውም ሰው ያልፍባቸዋል ተብሎ የሚጠበቅ ደረጃ ናቸው። ከፎሬክስ ትሬዲንግ ጋር ከአዲስ ስኪል ከመማር ጋርም ብናገናኘው ማንኛውም ሰው እነዚህን 4 ደረጃዎች አልፎ ነው መድረስ የሚፈልግበት ቦታ ጋር መድረስ የሚችለው። ለዛሬ ይህን ይመስላል። በሌላ ቪዲዮ እስክንገናኝ ቻው።